ሰላም እንዴት ናችሁ? በዚህ ቪዲዮ የምንመለከተው የሜንተናንስ ወይም የኢንስታሌሽን ክሎዠር ይሆናል ማለት ነው። ወደዛ እንሄዳለን። እንግዲህ ወርክ ኦርደራችን ለኢንስታሌሽን ለአዲስ ፕሮጀክታችን ወይም ለአዲስ መስመር ዝርጋታ ወይም ለአዲስ ቦርሆላችን ወይም ለአዲስ ሪዘርቫየሮቻችን ያስነሳናቸው ሜንተናንስ ኢንስታሌሽን ሪኩዌስቶች በወርክ ኦርደር ሃንድል ተደርገው ወርክ ኦርደሩ ሲጠናቀቅ ለዚህ ወርክ ኦርደር ኢኒሺዬሽን መነሻ የሆነው ኢንስታሌሽን ሪኩዌስት 6 ነው። እዚህ ይሄ 6 ደግሞ ክሎዝ መደረግ አለበት። እሱን አፕሩቭ ያደረገው ሰው ክሎዝ ያደርገዋል። ያ ማለት ብራንች ማኔጀራችን። ስለዚህ ኦቦ ሞቱማ ሎጊን ያደርጋል። ከዛ ኢንስታሌሽን ሪኩዌስታችን የምናገኘው ሜንተናንስ ኢንስታሌሽን ሪኩዌስት ሊስት ስር ነው። ከታስክ ላይ ማግኘት ይችላል። ቀጥታ በዚህ የምንሄድ ከዛ IR6ን ይከፍተዋል። ኦልሬዲ ኮምፕሊትድ ይላል የወርክ ኦርደሩ። ለምን ወርክ ኦርደር 06992 ክሎዝድ ስለሆነ ማለት ነው። ከዛ ይሄን ቼክ ካደረጉ በኋላ ይሄን ክሎዝ ማድረግ ይችላሉ። ኢንስታሌሽን request is now being closed since the work order is completed successfully ብሎ ነው ጽፎ አታችመንት ካለ አታች አድርጎ ሰሚት ያደርጋሉ ብራንች ማኔጀራችን ሞቱማ ማለት ነው። ስለዚህ የኢንስታሌሽን ሪኩዌስቱም መቼ እንደተዘጋ በማን እንደተዘጋ እዚህ ጋር እናውቃለን ማለት ነው። ቦዝ ኢንስታሌሽን ሪኩዌስቱም ኮምፕሊት ሆነ ክሎዝ ተደረገ። ወርክ ኦርደሩም ለሱ ኢኒሺየት የተደረገው ወርክ ኦርደር ክሎዝ ተደረገ ማለት ነው። በአጠቃላይ የአሴት ማኔጅመንት ሞጁል ይህንን ይመስላል። በሁለት ዋና ዋና ክፍሎች የተከፈለ ነው። የአሴት ማኔጅመንት ሜንተናንስ እና የአሴት ማኔጅመንት ኢንስታሌሽን ወርኮች እንዳሉት አይተናል። ከዚህ ጋር ከአሴት ማኔጅመንት ሞጁል ጋር ተያያዥ የሆነ የማፕ ፊቸር አለ። የማፕ ፊቸሩ ራሱን ችሎ በሌላ ቪዲዮ ከጓደኞቼ ጋር የምናየው ይሆናል። እስከዛ ድረስ ግን እንደዚሁ ሃይላይት እንድታዩት ማፕ ፊቸር ዩቲሊቲያችን ላይ ያሉትን ንብረቶቻችን የቱ ጋር እንደሚገኙ በይፋ ያሳየናል። አንባቢዎቻችን የት ሰፈር የትኛው ዋተር ኮኔክሽኖች እንደተመደበላቸው ማየት ትችላላችሁ። ቦርሆሎቻችን፣ ሪዘርቫየሮቻችን፣ ፓይፖቻችን፣ ሜን ፊክስድ አሴት ንብረቶቻችን የኛ ዩቲሊቲ ባለበት አካባቢ በሙሉ የት ቦታ እንደሚገኙ የምናይበት ፊቸር ነው። ለዛ ደግሞ እያንዳንዱ ዋና ዋና ንብረቶቻችን ፒን ሎኬሽን ላቲቱድ እና ሎንጊቲዩድ ያስፈልጋቸዋል ማለት ነው። ነገር ግን ይሄንን አስመልክቶ በዲቴል ከጓደኞቼ ጋር በሌላ ቪዲዮ የምታዩት ይሆናል። ስለነበረን ጊዜ በጣም አመሰግናለሁ። ቪዲዮውን መልሳችሁ መላልሳችሁ በማየት በየስራ ክፍሉ አሴት ማኔጅመንት ጋር የሚመለከት የስራ ኃላፊዎችም ሆኑ እያንዳንዱ ሰራተኛ ቪዲዮውን በደንብ በመመልከት እና በመረዳት በደንብ በቂ እውቀት ይኖራቸዋል ብዬ አምናለሁ። ሰላም ቆዩ። እንግዲህ መልካም ጊዜ